ሰላም እንዴት ዋላችሁ? እንዴት አደራችሁ? እንደየሰዓቱ አቆጣጠራችሁ ውድ ሀገሬ ልጆች፣ ዛሬ ይዤላችሁ የመጣሁት ይሄ የምታዩት የአመድ ውሃ ነው። በአሁኑ ሰዓት እንደምታውቁት ብዙ አይነት በሽታዎች እየመጡ ነው ያሉት። እኔ በበኩሌ ያው ሽንት ቤትም ሆነ ቤትም ለሁሉ ነገር የሚያጸዳ ኬሚካል ነፃ የሆነ እንዲሁም ለልብስ ማጠቢያ በይበልጥ ሙታንታ ወይም ካኖቴራ በዚህ ብታጥቡ አሁን ያለው የልብስ ማጠቢያዎች ኬሚካል ያለበት ስለሆነ ውዶቼ እኔ በእንደዚህ ነው የምጠቀመው። ምክንያቱም በአሁኑ ሰዓት ራሳችን ካልተጠነቀቅን በምግባችን ብንጠነቀቅ ራሱ አሁን ቤቱን ማጸዳውበት ነገር ሽታው ተዘግቶ ስለሚውል ወይም በኬሚካሉ የተነሳ የአፍንጫ ሳይነስ ስንት ነገሮች እየመጡ ነው ብዬ ነው የማስበው። ይህንን ነገር ሸር ያረኩላችሁ ውድ ሀገሬ ልጆች፣ እንደነገርኳችሁ ከዚህ በፊት አውርቻለሁ። ባለቤቴ የመተንፈስ ችግር፣ የልብ ችግር አለበት እና ማንኛውም ማጠቢያዎች ሽንት ቤትም ቤትም ሳጥብበት ያስቸግረው ነበርና ለአንድ ሰው ሊጠቅም ይችላል። ድህነት መፈለግ አይደለም። ይኸው እንዲህ አድርጌ ነው የምጠቀመው እኔ። ቤቱም ደግሞ መወለውለው እንደምታዩት በባሊ ላይ 1 ኩባያ እሱን ነው የምታደርጉት። እዚህ ላይ የምነግራችሁ ነገር ቢኖር እንጨት ወይም ጣውላ ቤት መታጠብ የለበትም በዚህ። ሌላ ደግሞ የእብነ በረድ መታጠብ የለበትም። በተረፈ በእንደዚህ አድርጋችሁ ተጠቀሙ የሀገሬ ልጆች። ምክንያቱም በሽታ ንጹህ እንድንሆን ጤናማ እንድንሆን ይቅርታ። እንደምታዩት 1 ኩባያ አመድ ከ5 ኩባያ ውሃ አድርጋችሁ ታንተከትኩትና ታሳድሩታላችሁ። ከዛ በኋላ ያው ከፈለጋችሁ ከሰሉን ታወጣላችሁ፣ ከፈለጋችሁም እንደዚሁ ማጥለል ትችላላችሁ። ይሄ ተፈልቶ ሲያደር በእንግሊዝኛ ሊ ይባላል፣ በጣሊያንኛ ሊሺቫ የሚባል ኬሚካል ይሆናል። ራሳችን የፈጠርነው ኬሚካል የማይጎዳ ኬሚካል ነው። ያው እንዲህ አድርጌ እኔ አዘጋጃለሁ። ከዚህ በፊት ሳሙናም ሰርቼ አሳይቻለሁኝ። ያው እንደዚህ ከተፈላ በኋላ ታጠሉታላችሁ። ከዛ የብርቱካን የሎሚ እንደፈለጋችሁ የመንደረኒ ልጣጭ አድርጋችሁ ትተውታላችሁ። በ3 ቀን ትጠቀሙበታላችሁ። አመዱ ደግሞ እንደምታዩት ለብረድስት ማጠቢያ ለብዙ ነገር እናቶቻችን አስተምረውናል። ይህን ተጠቀሙ። ያው እንደምታዩት እንዲያርጋችሁ አዘጋጁ። በአሁኑ ሰዓት ብርዱም ሆነ የትም ሙቀትም አገር ከኬሚካል ነፃ እንድንሆን እና ጤናማዎች እንድንሆን ብዬ ነው። እና ቪዲዮዬ እንደምትወዱት ተስፋ አለኝ። ከወደዳችሁ ደግሞ ላይክ አድርጉት፣ ኮፒ ሊንክ አድርጉት፣ ሼር አድርጉት፣ ማንም ሰው እንዲጠቀምበት ለማለት ነው። ይሄ ድስት ማጠብ መቼስ ማንም ሰው ያውቃል፣ አገር ቤት ያደገ ልጅ ለማለት ነው። በተረፈ ይኸውላችሁ እንዲህ አድርጌ ያዘጋጀው አጥልዬ እኔ ለ1 ዓመት ነው እንደዚህ የምሰራው። ለእናንተ ስል ግን በትንሹ ነው ያመጣሁላችሁ። ይህንን አርጌ ነው የምጠቀመው እላችኋለሁ የሀገሬ ልጆች። ይኸውላችሁ እንዲህ ያዘጋጀነው በውሃ እንበርዘዋለን። እዚህ ላይ የምነግራችሁ እንደገና በቃ ስታረጉት ስትጠቀሙ በውሃ እያቀጠናችሁ ነው መጠቀም ያለባችሁ። ምክንያቱም በቆየ ቁጥር ኃይሉ እየጨመረ ይሄዳል እላችኋለሁ። በሉ ቻው።